አብዛኞቹ የቆዳ ካንሰሮች ፀሐይ ሰውነታችንን በማያገኝበት ቦታ ነው የሚወጡት። ይህ አይነቱ ካንሰር ግን የሚወጣው ፀሐይ የሚያገኝበት ቦታ ላይ ነው የሚወጣው። ይሄ አክራል ሜላኖማ ይባላል። ዶክተር አደራጀው እባላለሁ። የቆዳና አባላዘር ስፔሻሊስት ሐኪም ነኝ። አክራል ሜላኖማ ከቀለም አምራች ሴሎቻችን ወይም ሜላኖሳይቶቻችን የሚነሳ የቆዳ ካንሰር ሲሆን የሚወጣውም ከጥፍር ስር፣ ከመዳፋችን እንዲሁም ከእግራችን ስር ነው። ከሌሎቹ በተለየ በፀሐይ ጋር ተያይዞ የሚመጣ ነገር አይደለም። ዋነኛ የሚመጣበት ምክንያት በዘረመል ለውጦች፣ ሁለተኛ ነገር ደግሞ ተደጋጋሚ እግራችን ላይ የሚደርሱ ጉዳቶች ሊሆኑ ይችላሉ። ምልክቱ ስንመጣ ጥቁር ወይም ደግሞ ቡናማ የሆነ ሽፍታ ነገር ይወጣል። እየቆየም ከለሩ መለወጥ ይጀምራል። ከዛም እብጠት ወይም ጉጥ ነገር ሊኖረው ይችላል። ከዛም ደግሞ ቁስር የሆነ ቁስለት ሊኖር ይችላል ወይም ደግሞ አልሰሬት ሊያደርግ ይችላል ማለት ነው። እነዚህ መጀመሪያ እንደወጣ ላይ መለየት ሊከብድ ይችላል። ለነዚህ የምንለይባቸው የተለያዩ መስፈርቶች አሉ። አንደኛው ኤቢሲዲ ኤኤፍ እንላቸዋል። ኤ የምንለው አሳይሜትሪ ነው ማለት በአንዱ ሳይድ ላይ ያለው ከአንዱ ሳይድ ካለው ለውጥ ካለው መለያየት ካለው አንደኛው እሱ ነው። ሁለተኛው ቦርደር ወይም ደግሞ ወሰኑ ምን ነው ዙሪያው ያለው ቅርጹ የደበዘዘ ከሆነ ብለርድ የሆነ ወይም ደግሞ ኢሬጉላር ወይም ወጣ ገባ የሆነ ከሆነ አንደኛው እሱ መለያ። ሶስተኛው ደግሞ ከለር ወይም ደግሞ ቀለም ምንለው ቀለሙ ደግሞ የተወሰነ መቅላት፣ መጥቆር ወይም ደግሞ ቀይም ነገር፣ ሰማያዊም ነገር ወይም ነጭ ነገር መውጣት ከጀመረ እሱ። አራተኛው ደግሞ ዲያሜትር እንለዋለን። ዲያሜትር ስፋቱ ከ7 ሚሊ ሜትር በላይ ከሆነ እንዲሁም አንደኛው ምልክት ነው ማለት ነው። ተጨማሪ ደግሞ ኢቮሉሽን ምንለው ወይም ለውጥ ምንለው ነው። እያደገ ለውጥ እያየንበት ከሄደ ያበጠ መቁሰል እየጀመረ ከሄደ። ሌላኛው ደግሞ ኤፍ ምንለው ደግሞ ፋሚሊ ሂስትሪ ነው። ቤተሰባችን ላይ ታሪክ ካለ እንደዚህ አይነት የሜላኖማ ካንሰር ቤተሰብ ላይ የተያዘ ካለነ አንደኛው እሱ ነው ማለት ነው። ሶ ብዙ ጊዜ እግርና እጅ ላይ ሲሆኑ ጥፍር ላይ ሲሆኑ በደንብ ትልተሎ የምናያቸው ቦታዎች ሳይሆኑ ይሄ ነገር ብዙ ጊዜ ዘግይቶ የሚገኝና በጣም ተስፋፍቶ ከተገኘ በኋላና ህይወትን ተሎ የሚወስድ ወይም ደግሞ ለሞት የሚያጋልጥ የካንሰር አይነት ነውና ሶ እነዚህ ምልክቶች ካዩ የቆዳ ሐኪም ጋር ሄደን በቂ ሳምፕል ባዮፕሲ ተወስዶ ተረጋግጦ በቂው ተሎ ሕክምና እንዲደረግልን ማድረግ አለብን ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።